ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር። እቺ ሀገር እኮ እውነት ዩኒክ እኮ ነች። ሀገረ እግዚአብሔር እርሱ ግን ለዘላለም የሚኖር ስለሆነ ክርስቶስ ማለት ለዘላለም የሚኖር ስለሆነ ለምን አባ ከሌ ለዘላለም አይኖሩ፣ መምሬ ከሌ ለዘላለም አይኖሩ፣ ንስሐ አባቶች ሁሉ ለዘላለም አይኖሩ እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ አንቡልኝ በእነርሱ አይልም በእርሷ አይልም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 24 ጀምሮ የማይለወጥ ክህነት አለው። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ። ነግሬያለሁ። ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ አበሳን የሞተው ይሄ ደግሞ ሮሜ 8 ቁጥር 34 ነው። እንግዲህ እነዚህ ሁሉ ጥቅሶች የሰጠን ነው። ጠያቄ አንቺ ደግሞ ወይም አንተ ደግሞ ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አድርጌ ወዲያው ይኸው ማርያም ታማልዳለች የሚል አንድ ጥቅስ ይኸው እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አውቃለሁ። የለማ ጥቅስ ሲጠፋ ዝም ብለ የሚመስል ነገር መወርወር የለማ ጥቅስ ታማልዳለች ሚል አንድ ጥቅስ በሰማንያዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት ውስጥ እዛ ያለቀለት ሽታው ራሱ መዓዛው አንመጣም እንዴ? እዚህ ጴንጤ ጋር ምን ላበላቦነን? ኦኬ የሞተው ይልቁንም ታንኪው አባባ ታንኪው ይላል። የሚገርም እኮ ቆርቆሮ ቤት አድርጎ ነፃ ያወጣል። እናንተም እውነትን ታውቃላችሁ፣ እውነትን ስታውቁ እውነት አርነት ያወጣቸዋል። እስማ የሞተው ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ሌላ ሊቀ ካህን አለ? እንደው የሴት ሊቀ ካህን ራሱ አለ እንዴ? ነው አይደል? እሺ መልአክ ሊቀ ካህን ይሆናል እንዴ? ገብርኤል ሊቀ ካህን መሆን ይችላል? አረ እንዴ ሊቀ ካህን ለመሆን ምን መሆን ያስፈልጋል? ራሱ ሰው መሆን ያስፈልጋል። ዕብራውያን ሊቀ ካህናት ከሰው ተመርጦ ለሰው በእግዚአብሔር ነገር ላይ ለሰው ይሾማል። ከምን ተመርጦ? ለዚህ ቃል ምን ሆነ? ስጋውን ምን ስለጠፋ? ለዘላለም የሚሆን ሊቀ ካህናት ስለሌለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አያችሁ። ተንኮላቸውን ደሞ ላሳያችሁ። እዚህ ጋር በአማርኛ እንዲህ ነው የሚለው፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ምን አድርገውታል መሰለ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል በአማርኛ። የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት። ለምን ፈሩ? ጠበቃ ማለት ጰራቅሊጦስ ማለት ጠበቃ፣ ተሟጋች፣ ተከራካሪ ማለት ጥሩ ነው። እስቲ አንተ ጥቅሶቹን አውጣና አሳየን። ለዚህን ጊዜ ገጣጥመን ይሄው 80 ያለው ጻፍ። እናንተ እንኳን እንደዚህ ልቡ እስኪ ጠፋታ ነቡት
እኛ ያው ይዘነዋል። ውስጡ 66 አለ። በነገራችን ላይ ሰማዱ ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል። ሌላ አንዱ ለብቻ ያለ ይሄኛው የኛ እዚህ ውስጥ አለ። ሌላ ግን ምን አደረጉበት ነው? የተጨመረ ተጨማሪ ገብቷል ነው። ተጨማሪ ገብቷል እንጂ 66 አለ። ማነጻጸሪያ ከጥንት ጀምሮ ያሉ መጽሐፍ ቅዱሶች ምክንያቱም አሁን የጀመሩት ዘዴ አሁን እንኳን ትተውታል ሲነቃባቸው ሰው ድሮን ስላገኝ የድሮው ላይ ይሉሃል። ይሄ ደግሞ በቅርብ የጀመረውት ነበር። የድሮው ላይ ይፈርዳል ነው የሚለው። አሁን ነው ይማልዳል የሚለው። በነገራችን ላይ ይማልዳል የሚለው ትርጉም እኛ የተረጎሙ ነው አይደለም። ኃይለ ሥላሴ ዘመን የነበሩ ቤተ ክህነት ሰዎች የተረጎሙት ነው። ስለዚህ ከድሮ ጀምሮ ማየት እንችላለን። መጀመሪያው የኢትዮጵያ የአማርኛ ዘመን የ1874 አቡሩሚ የተረጎመው በ1874 ሮሜ ነው። ይሄ ሮሜ በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? ሮሜ 8:34 ማን ነው የሚከሳቸው? እግዚአብሔር የመረጣቸውን ማንስ ይፈርድባቸዋል? ክርስቶስ ኢየሱስ ነውን? አይደለም፣ እርሱማ ከሙታን የተነሳው ስለኛ የሚማልደው ነው የሚለው አይደል? የድሮ ደግሞ ምን ይላል? በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? እግዚአብሔር ነው የሚያጸድቅ። ማን ነው የሚኮንን? ክርስቶስ ኢየሱስ የሞተ የተነሳው ከሙታን እንኳን የተነሳ በእግዚአብሔር ቀኝ የተቀመጠ እርሱም ያስምረናል። ይፈርዳል አይልም። እሱ ምን ይለናል? ያስምረናል። እሱ ምን ያደርጋል? ያስምረናል። ይሄ ይፈርዳል ነው ያስምረናል። ይሄ 1874 እዛ ጋር 80 አህዱ የ1983 ይሄ ድሮ 80 አህዱ የሚፈርድባቸው ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልና እንዴት ተደርጎ? ስለኛ የሞተው ከሙታን ተነስቶ እግዚአብሔር አብ ቀኝ የተቀመጠው ጌታችን ክርስቶስ ይማልድልናል። 80 አህዱ በአቡነ ተክለ ሃይማኖቱ ያዝልኝ የ2000 እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞቶ ከሙታን ተለይቶ ተነስቶ በአብ ሪና ቀኝ ማለት ነው ተቀምጧል፣ ስለኛም ይፈርዳል አሉት። አዮ ተንኮል መቼ? በቀደም ለ2000 ዓመት ሙሉ ይማልዳል የሚለው በቀደም ለት ይፈርዳል ተብሎ ይሄ የበቀደሙ የ2000 ነው። የ2000 80 አህዱ 80 አህዱ የታለ? ይፈርዳል ብለውልሃል። እዛ ጋር ምንድነው ያሉት? 80 አህዱ አቤት ይማልድልናል። ግዕዙን እንየው። እዚህ ጋር ይፈርዳል ነው አይደል ያሉት? በአማርኛ ይፈርዳል ብለዋል አይደል? ግዕዛቸውን ግን አልቀየሩትም። ምን ብለዋል? መኑ ዘይኮነን ማን ነው የሚኮንነው? ክርስቶስ ኢየሱስ ዘሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር። ቀጥሎ ይወለ አማርኛቸው ይፈርዳል ነው፣ ግዕዟ ግን አልተቀየረችም። ወይትዋቀስ በእንቲአነ ስለኛ ይከራከርልናል። ተዋቀሰ ማለት ተከራከረ፣ ለመነ ማለት። ግዕዟ አልተቀየረችም። ለምን? የኢትዮጵያ ሕዝብ ግዕዝ አያውቅም። አማርኛዋስ ይፈርዳል። ይኸው ከስርም እንደዚህ ነው። እሺ ለመለሊሁ ያጸድቅ መኑ ዘከኑ ክርስቶስ ሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር የተዋቀስ በእንቲአነ። እንግሊዝኛው የታወቀ ነው። who is that condemns? it is Christ that died yet rather that is risen again, who is even at the right hand of God, who also makes intercession for us. intercession የታወቀ ነው።